በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እኔ ሊቀ ጉባኤ መምህር ሳሙኤል እባላለሁ። የደቡብ ጎንደር ሀገረ ስብከት የስብከተ ወንጌል ክፍል ኃላፊ ነኝ። እንግዲህ አሁን የምንገኘው በመስቀል አደባባይ በደብረ ታቦር ከተማ በሚገኘው መስቀል አደባባይ ላይ ነው እየተገኘ የምናከብረው። በዓሉን እያከበርን የምናገኘው የጌታችን የመድኃኒታችን የኢየሱስ ክርስቶስን በዓለ መስቀል ምክንያት በማድረግ ነው። እንደሚታወቀው ዛሬ ከትናንት ነው ሰዓት ጀምሮ ዋዜማውን አክብረናል። ዋዜማው ዛሬ ተረኛው ደብር በአንቀጸ አድኅኖ ቅዱስ ዑራኤል ካቴድራል ቤተክርስቲያን፣ ወጣቱ ሰንበት ትምህርት ቤቱ እንዲሁም የአንድነት ሰንበት ትምህርት ቤት ጋር በመተባበር ትናንት መርሃ ግብሩ በደማቅ ሁኔታ መድረኩ ተዘጋጅቶ በብፁዕ አባታችን አቡነ ሚካኤል በጸሎት መርሃ ግብሩ ታግቶ በደመቀ ሁኔታ 400 እግዚኦታ ተደርሶ የዋዜማው መርሃ ግብር በትምህርተ ወንጌልና ከዚያም በጸሎት ተጠናቋል። አሁን ደግሞ ዛሬ ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀሉ ከተቀበረበት ጉድጓድ የወጣበትን ዕለት ምክንያት በማድረግ በዓሉን በደመቀ ሁኔታ እናከብራለን። እንግዲህ በጣም ብዙ ምዕመናን፣ ብዙ ሊቃውንት፣ ብዙ ወጣቶች እና አረጋውያን ሽማግሌዎች ይገኛሉ። በጣም በደመቀ ሁኔታ በዓሉን እያከበር እንገኛለን። እንግዲህ ከዚህ በመቀጠል በዓሉን ስናከብር የተራቡትን በማብላት የተጠሙትን በማጠጣት የተጣላን ካለን በመታረቅ መሆን አለበት። መልእክቴ የሚሆነው ምንድነው? መስቀል አርማችን ነው። አርማው ደግሞ ምንድነው? የሰላም፣ የፍቅር፣ የአንድነት የሶስት ጉዳዮች ለኛ ለክርስቲያኖች ወይም መስቀል አርማ ነው ማለት ነው። ሰላም አለ፣ ፍቅር አለ፣ አንድነት አለ እና እነዚህ ትልቁ የመስቀሉ ጉዳዮች ናቸውና ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ መስቀል ላይ ትልቁን ነገር የገለጸበት የመጀመሪያው ፍቅሩን ነው የገለጸበት። ከዚያ ደግሞ ድህነትን ነው፣ ድህነትን ገልጾበታል። ነገረ ድህነቱን የፈጸመው በመስቀል ላይ ነው። ሶስተኛው ደግሞ አንድነትን ነው፣ የተጣሉት የታረቁበት፣ ተለያይተው የነበረ አንድ የሆኑበት በዚህ ዕፀ መስቀል ስለሆነ ስለዚህ ይህን በዓል ስናከብር አንድነትን፣ ፍቅርን፣ ሰላምን በማሰብ ይሆንበታል ማለት ነው። ስለዚህ በዓሉን በዚህ ሁኔታ እንድናከብር መልእክቴን አስተላልፋለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። ሕፃናቱ በሕፃንነታቸው ደግሞ ሴቶችም እንደዚሁ በመጠናቸው ተማሪዎች በመጠናቸው ማንኛውም ሆኑ በየመጠኑ ከዋዜማው ጀምሮ እስካሁን የመስቀሉን በዓል እያከበሩ ይገኛሉ። ወደፊትም ቢሆን በጥሩ ምኞት የሚጠብቁት ትውልዶች አሁንም ገና በስሜት ወደፊትም ይቀጥላሉ። አዎ መልካም በዓል ለሁላችንም ያድርግልን። ዲያቆን አግማስ ደሳለኝ ይባላል። የደቡብ ጎንደር ዞን ሰንበት ትምህርት ቤቶች አንድነት ተቀዳሚ ምክትል ሰብሳቢ ነኝ። እንደምናየው ዛሬ መስቀል እጅግ በደመቀና በአማረ መልኩ እየተከበረ ነው። ምክንያቱም ክርስቲያኖች ከቤታቸው ወጥተው መስቀል ኃይልነ፣ መስቀል ጽንዕነ፣ መስቀል ቤዛነ፣ መስቀል መድኃኒተ ነፍስነ፣ አይሁድ ክህዱ ልነሳመነ ወላመነ ብለው ሊቃውንት አባቶቻችን እንዳስቀምጡልን መስቀል ኃይላችን ነው፣ መስቀል መጽናኛችን ነው፣ መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን ያመንነው እንድናለን ብላ ቤተክርስቲያን እንዳስተማረችን ምዕመን ከቤቱ ወጥቶ እጅግ በተለየ መልኩ የመስቀልን ክብረ በዓል እንዲህ በአማረና በደመቀ መልኩ እያከበረ ይገኛል። ሊቃውንት አባቶቻችን ከያጥቢያው ተውጣተው መርጌቶች አባቶች እጅግ በተለየ መልኩ የመስቀልን በዓል በተለየ መልኩ በዝማሜ አቅርበዋል። በመቀጠልም የደብረ ታቦር ከተማ አስተዳደር ሰንበት ትምህርት ቤቶች አንድነት ይህንኑ በዓል አስመልክተው ከሁሉም አጥቢያ የተውጣጡ የሰንበት ትምህርት ቤት አባላት በተለየ መልኩ በትርኢት በተሞላበት መንገድ የመስቀል በዓልን በተለየ መልኩ አቅርበዋል። ዘንድሮ ደግሞ ለየት የሚያደርገው የደብረ ታቦር ማዕከል ማህበረ ቅዱሳን የግቢ ጉባኤ ተማሪዎችን ሁሉ በማስተባበር የመስቀልን በዓል እንዲህ በአማረና በደመቀ መልኩ እያከበረ ይገኛል። በአጠቃላይ መስቀል የተለያዩ ማህበረሰብን አንድ ያደረገ አማኝና የአማኒን ወደ ህብረቱ ያመጣ ኃይል ያለው ከክርስቶስ የተሰጠን ልዩ አርማችን፣ መለያችን፣ መዳኛችን ነው። በመሆኑም በመስቀል ያልታረቀ፣ በመስቀል አንድነትን ያልፈጠረ፣ በመስቀል ህብረትን ያላመጣ ማንም የለም።
ዓለም ሁሉ ይህንን ክብረ በዓል በዚህ በደመቀ መልኩ እንደሚያከብረው በተለያየ ሚዲያ እያየ ነው። በእኛም በደብረ ታቦር በደቡብ ጎንደር ሀገረ ስብከት በተለየ መልኩ እየተከበረ ይገኛል። በመሆኑም ይህ በዓል እንዲህ አንድነት ተሰባስበን እንዲህ እንዳደረግነው ሁሉ ሰንበት ትምህርት ቤቶች፣ ቤተክርስቲያናችን፣ ካህናት አባቶቻችን በአንድ ላይ የቤተክርስቲያን ልዕልና ያከብሩ ዘንድ በጠቅላይ ቤተ ክህነት መልካም ፈቃድ በቅዱስ ሲኖዶስ እውቅና ተሰጥቶት የዓለም አቀፍ ሰንበት ትምህርት ቤቶች አንድነት አዲስ ካሪክለምም ቀርጾ ሕዝቤ ካለመማሩ የተነሳ ጠፋ የሚለውን ሕገ እግዚአብሔር መሰረት ባደረግነው ሕዝባችን መማር መጠንቀቅ ስላለበት ልዩ የሆነ ካሪክለም ቀርጾ እያስተማረና በዚሁ አጋጣሚ በደብረ ታቦር ያለ ምዕመን እንዲሁም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባላት የሆኑ ሁሉ በየትኛውም የቤተክርስቲያኗ በተዘጋጀው የቤተክርስቲያናችን አስተምሮ ቀርበው ካሪክለሙ ያዘጋጀውን ትምህርት ተምረው ራሳችን፣ ቤተሰቦቻችን፣ ማህበረሰቡ ብሎም ሀገራችን በተለየ መልኩ እንድንጠብቅ በዚሁ መልእክቴን አስተላልፋለሁ። እግዚአብሔር ይስጥልኝ። ለመላው ኢትዮጵያውያንና የቅዱስ መስቀሉ በረከት ለሚደርሳችሁ በዓለም ሁሉ ያላችሁ የኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ሁላችሁም እንኳን ለበዓለ መስቀሉ በሰላም አደረሳችሁ አደረሰን። እንደሚታወቀው ቅዱስ መስቀሉ ከጥንት ከዓለመ መላእክት ጀምሮ የአሸናፊነት፣ የኃይል፣ የጽናት፣ የፍቅርና የሰላም ምልክት ሆኖ ኖሯል። መላእክት ከሳጥናኤል ጋር በገጠሙበት ጊዜ ኃይል ጽን ሆኗቸው ሰይጣንን ያሸነፉበት፣ አጋንንትን ድል የነሱበት ምልክታቸው ነው። ከዛ በኋላም በተለያየ ጊዜ የሀገራችን ነገስታት መስቀልን ምልክት አድርገው በአንገታቸው እያሰሩ በመሳሪያቸው እያተቡ ድልን የተቀዳጁበት ትልቅ ምልክት ነው። በመጽሐፍ ቅዱስም እንደተመለከተው ጌታ ራሱ አስቀድሞ ምልክት ይሰጣቸዋል ከተባለው አንደኛው ቅዱስ መስቀሉ ነው። ሁለተኛው መብርሃን ቅድስት ድንግል ማርያም ነች ማለት ነው። ስለዚህ አሸናፊነታችን ምልክት አድርገን ያዝነው። ከዛ በኋላም እስካሁን ድረስ በአድዋ ጦርነት ሳይቀር ጠላቶቻችንን ድል የነሳንበት ምልክታችን ነው ቅዱስ መስቀሉ። ዛሬም ድረስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ኢትዮጵያ ይህን መስቀል ስትጠቀምበት ሰላም፣ አንድነት፣ አሸናፊነት እያሰበች ነው። በዚህ ትምህርተ መስቀል ትመው ጸረከ ወጸላይተከ ተብሎ ለቆስጠንጢኖስም እንደተናገረው ጠላቶቻችንን ድል ስናደርግበት የኖርንበት ቅዱስ መስቀል ነው ማለት ነው። ስለዚህ ዛሬ በአንገታችን አስረን በጠላቶቻችን ፊት የምንቆመው አሸናፊነታችንን እያሰብን እንደሆነ ሁላችንም ልንገነዘብ ይገባል ማለት ነው። ከዛ በላይ ደግሞ ሰላም፣ አንድነት፣ ፍቅር ስንሰብክ ሁልጊዜም ከፊት ለፊት የምናስቀምጠው ቅዱስ መስቀሉ መሆኑ ይታወቃል ማለት ነው። ስለዚህ ሰው በሰላም እንዲኖር በተለይ ኢትዮጵያዊ የሆነ ሁሉ በሰላም እንዲኖር ፍቅር፣ አንድነት እንዲያገኝ በተለይ ደግሞ በዚህ በየቦታው ጠላት በበዛበት ወቅት አሸናፊነትን የሚያስብ ፍጡር ሁሉ መስቀሉን መከታ ማድረግ እንዳለበት እንመለከታለን ማለት ነው። በመላው ዓለም ያላችሁ ኢትዮጵያውያን ሁላችሁም እንኳን ለበዓለ መስቀሉ በሰላም አደረሳችሁ ለማለት እወዳለሁ። እግዚአብሔር ይስጥልኝ። ሸዋ ሰፋ እባላለሁ። በደብረ ታቦር ማዕከል የዜማና ኪነ ጥበባት ተጠሪ። እንግዲህ በደብረ ታቦር ከተማ ከትናንት ጀምሮ እስከ ዛሬ እስከ ቀኑ ባለንበት ሰዓት ላይ መስቀል በዓሉን እያከበርን ያለ ነው። በደመቀና በአማረ ሁኔታ እያከበርን ያለ ነው። እንግዲህ እግዚአብሔር ቢፈቅድ ደግሞ በቀጣይ ዓመት ደግሞ በዚህ የበለጠ ለማክበር እንሞክራለን። እንግዲህ እግዚአብሔር አምላክ እንኳን አደረሳችሁ ለሁላችሁም ለመስቀል ብርሃኑ እንኳን አደረሳችሁ እያልኩኝ ሁላችንም ይሄ በዓል የሰላም የጤና የፍቅር እንዲሆን ሁላችን መልካም ምኞቴን እገልጽላችኋለሁ። እሺ፣ ስሜ አለሚቱ ጌትነት ይባላል። የመጣሁት ከጻድቁ ቅዱስ ሬድዋ አቡነ ተክለ ሃይማኖት ካቴድራል ሰንበት ትምህርት ቤት ነው። ያው እንግዲህ በዓሉ ከዚህ በፊት በነበረው ከዚህ በላይ በነበረው በዓል ይከበራል። ያው እንግዲህ ማለት ካምናም ከተቻምናም ያለው ዛሬ በደማቅ ሁኔታ እየተከበረ ይመስለኛል እና ያው እንግዲህ እንደዚህ ያደረኩት በእኛ በሰንበት ትምህርት ቤት ሁኔታ ከፊቱ ወይም በቃ ከዚህ ካለፉት ዓመታቶች በጣም ሻል ባለ መልኩ መዝሙር አጥንተናል። በአንድነት ደግሞ ያው ማለት ከሁሉም በአንድነት ሰንበት ትምህርት ቤት በመሆን ብዙ ነገሮች ማለት ያው አንድነትን አጠንክረናል ብለናል። ስለዚህ ያው ከሁሉ ከፊቱ በተሻለ መልኩ መዝሙር አቅርበናል። ያው በእኛ በሰንበት ትምህርት ቤቶች ደግሞ ማለት ከፊቱ ህፃናትም ሆነ አዋቂዎች ታዳጊዎችም ሆነ በአንድነት በመሆን ከወር በላይ የመዝሙር ጥናት በማድረግ በደማቅ ሁኔታ አጥንተናል የሚባለው። ስለዚህ ጠዋት ደግሞ ከትናንቱ ደግሞ በጣም አሪፍ ነበረ። ያው እንግዲህ ጻድቁ ቅዱስ አቡነ ተክለ ሃይማኖት ካቴድራል ያው ተራ ነበርና ያው ልክ እንደዛነታችን የወጣቶች ማህበር አሉ።
እነሱን ይሄን ዲኮሩን በመስቀል በጣም በብዙ ነገሮች አግዘውናል፣ አሳምሮታል። ከዚህም በላይ ደግሞ ለዛሬ ዓመት ደግሞ በጣም ከዚህ የተሻለ እናቀርባለን ብለን እናስባለን። አሁን ያው በአንድነት መዝሙር አቅርበናል። በጣም አሪፍ ነው። እዚህ ግቢ ጉባኤዎችም አሉ፣ እነሱም ደግሞ በደማቅ ሁኔታ አቅርበዋል። ስለዚህ በጣም አሪፍ ነበረ። ያው እንግዲህ ከዚህ በላይ ደግሞ ለከርሞ ሆነ ለምንም ደግሞ በጣም የተሻለ ነገር እናቀርባለን ብለን እናስባለን። ስለዚህ ያው እንግዲህ አሁን ላይ ያቀረብነው በጣም አሪፍ ነው ብዬ ነው የማስበው። ያው እንግዲህ እንደኛ ሰንበት ትምህርት ቤቶች ደግሞ ከዚህ የተሻለ በጣም ብዙ ነገር እናቀርባለን ብለን እናስባለን ለካቴድራልነቱ። ስለዚህ በዚህ በቃኛል። ያው ለከርሞም ሆነ ለዛሬ ሆነ በጣም አሪፍ ነገሮች እናቀርባለን። እንግዲህ ሰዎች እዚህ ያላችሁ እንኳን ለ2018 በዓል ዓመተ ምህረት በሰላም አደረሳችሁ እያል ለእናንተ ለሁላችሁም ሰላም እንመኝላችኋለን። በዓሉ የሰላም የፍቅር የአንድነት እንመኛለን። እንኳን አደረሳችሁ እላለሁ። ስሜ ሊና ማሬ ይባላል። የመጣው ከመንበረ ቅድስት ልጅቱ ማርያም ቤተክርስቲያን ነው። እንግዲህ ትናንትም ዛሬም እየዘመርን እንገኛለን። አሁን ሊለኮስ ነው። በዓሉ የሰላም የፍቅር ይሁንላችሁ። አመሰግናለሁ። ከዚህ በላይ እናንተንም ይህንን በዓል ያከበሩትን ሁሉ ወጣቱን ሁሉ እናመሰግናለን። ቀድሞ ጊዜ በሰላም ያደርሳችሁ።